ሰላም የልዑል እግዚአብሔር ልጆች እንዴት ናችሁ? ያው በቤተክርስቲያን የተዘጋጀ የአንድነት ጉዞ ነበረ እና የጉዞ ቲኬቱን እንግዲህ ሁለት ነው የተገዛው ለኔና ለወንድሜ። ቲኬቱ ተገዝቶ ያው ወደ ገዳሙ ሄድን ማለት ነው። በበደሌ ሳትፈርድ ትጠብቀኛለህ፣ ከኔ በላይ ለኔ ታስብልኛለህ። የማታንቀላፋው ችግረኛዬ ብርሃኑን ያየሁት አንተ ነው ጌታዬ። እንግዲህ ወደ ገዳሙ እየገባን ነው። በቪዲዮ ኳሊቲ እጅግ ይቅርታ አቀራረጫው ስንትልካል ግን ነው ለመቅረጽ እና ገዳሙ እየገባን ነው። ወደ ገዳሙ ከዚህ በኋላ ያለው እንዳለ የተጠቀጠቀው ጫካ ይሄኛው ሳይሆን በዚህ ፓርቲ ያለው ማለት ነው ገዳም ነው። ይሄ ደግሞ ወደዛ መግቢያ ነው። የሄድንበት ገዳም ቦሌ ቡልቡላ ምዕራፈ ቅዱሳን ቅዱስ ሚካኤል እና አቡነ ተክለ ሃይማኖት የእናቶች አንድነት ገዳም የተባለ ገዳም ነው። እንግዲህ ይሄ ገዳም የሚገኘው በቦሌ ቡልቡላ ውስጥ ነው፣ ያው አዲስ አበባ ውስጥ ማለት ነው። እና በጣም የሚገርም ገዳም ነው የምር። ልክ ወደ ገዳሙ እንደገባን ወደ ቀኝ በኩል ስንታጠፍ መጀመሪያ የምናየው የቅዱስ ኪዳነ ምሕረትና የቅዱስ ሚካኤል ጸበል ነው። የተጠራቀመው ውሃ ደግሞ ተንዶ አፈሩ ከላይ ተንዶ ወንዙን ደፍኑታል ሲባል እኔ ደግሞ ወደ ታች ወርጃ አይቼው ነበርና እውነትም ደፍኑታል። በአቡነ ተክለ ሃይማኖት ቤተክርስቲያን ጀርባ የአቡነ ተክለ ሃይማኖት የአቦዬ ወይም የአማኑኤል የእስጢፋኖስ እንዲሁም ሌሎች ጸበሎች የሚገኙበት ገዳም ነው። ያው ብዙ ናቸው። ብዙ ከመሆናቸው የተነሳ ብዛት ጠፋብኝ ስንት እንደሆነ እራሱ። አቡነ ተክለ ሃይማኖት ቤተክርስቲያን በስተጀርባ በኩል ከዛም የመጀመሪያው የአቡነ ተክለ ሃይማኖት ዋሻ ለመድረስ በጣም ሩቅ ነበረ ማለት እኔ እንጃ ብቻ ብዙ አስኪደኝ እና ያው ደረስን። ዞሮ ዞሮ ይሄኛው ዋሻው ነው የመጀመሪያው። በዚህ በኩል ስንሄድ ደግሞ የተለያዩ ጸበሎች የምናገኝበት ያው ወደ ተለያዩ ጸበሎች የሚወስደን መንገድ ነው ማለት ነው። ከዚህ በኋላ ራሱ በጣም ረጅም መንገድ የተጓዘ በጣም ሩቅ ነበር። ተቃለ ጠብቆ አሳድጎ ከልጅነቴ አባት የሆነኝ ቤተክርስቲያን ይሰማል። ልክ የአቡነ ተክለ ሃይማኖት ቤተክርስቲያን እንዳለፋቸው ወደ ጸበሏ ከተጠጉ ስትሉ ጸበሉን አልፎ ወደዛ ተሻግሮ የቅዱስ ሚካኤል ቤተክርስቲያን አሉ። ይለይብኛል ሚካኤል ይለይብኛል፣ በክንፉ ሸፍኖ በቤቱ አሳድጎኛል። ደረስን። አሁን ትዝ አለኝ። በዚህ በኩል ወረታች ስንወርድ የአቡነ ተክለ ሃይማኖት ዊችሚንስ ወደ ቀኝ ስትገባ ማለት ነው። የአቡነ ተክለ ሃይማኖት የቅዱስ ኪዳነ ምሕረትና የመድኃኔዓለም ጸበል አለ ማለት ነው። ይሄኛው የአቡነ ተክለ ሃይማኖት መስዋዕት በመከራ ነው የደረሰን። ሴቶች ነበሩና በቃ ለመጠመቅ አስቸጋሪ ሆኖባቸው ነበር።
ይሄ ወንዝ የተፈጠረው ደግሞ ቅድም እንደነገርኳችሁ ተጠምቀናል። እዚህ ጋር ያለው ዋሻ እንዳስጀመርከኝ ጅማሬ ሳምረው ፍጻሜ ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል። ካሜራውን የያዝኩበት መንገድ ለመቅረጽ ምንም አልተመቸኝም ነበረ። ያው እንደምንም ብዬ ለመቅረጽ ሞክሬያለሁ። ይለይብኛል ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ውድቅ አረገው የጠላቴን ክፉ እቅድ አራመደኝ በከፍታዬ መንገድ ያስቀረኝ አልቻለም ቢጎትተኝ ባለ ጋራ ተጥሎ ስላለ በእግዚአብሔር ድንቅ ሥራ ሚካኤል እሳታዊ ነው ነበልባል ሚካኤል ጠላቴ ፊት ይቀልጣል ሚካኤል ለኔ ኃይሌ ነው መከታዬ ሚካኤል የዘለዓለም ጠባቂ ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። አሁን ከገዳሙ ትንሽ ወጣ ብለን ያው አስፋልት ጫፍ ላይ እያወጣን ነው ወደ ላይ። እሱ እንዳለ ጫካው በሙሉ ይሄ የሚታየው ገዳሙ ነው። እንዳይከፋኝ እንዳደፋ አንገቴን እንዳላለት እንዳላፈስ አሁን ደግሞ ወደ ገዳሙ ተመልሰናል። እዛታች ደግሞ ያው ምግብ እያዘጋጁ ሊያቀርቡልን የተረባረቡ ነበረ። እዚህ ጋር ቁጭ ብለን የተለያዩ መርሃ ግብሮች ሲካሄዱ ነበረ። እዚህ ጋር ደግሞ የአቡነ ተክለ ሃይማኖት ቤተክርስቲያን ነው። እዛ አካባቢ እንግዲህ የቅድስት አርሴማ ቤተክርስቲያን ይገኛል እና በጣም ደስ የሚል ቦታ ነው። አርሴማ ቤተ ከመግባታችን በፊት ይሄ ከጎን ያለው ጽሑፍ አንብቤው ነበርና ትንሽ አስደነገጠኝ። ከገባው በኋላ ነው በደንብ የከነከነና ብዙም ሳልቆይ ወጣ። አባት የሆነ ሚካኤል አባት ይለይብኛል ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል ይለይብኛል። በክንፉ አሳድሮ በቤቱ አሳድጎኛል። ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል ይሄ መርሃ ግብር እንግዲህ ጨዋታ ነው። ጨዋታ ደግሞ ግጥም ይነገራቸዋል። ከዛ ግጥም ከተነገራቸው በኋላ መዝሙሩን መዘመር ይሆናል ማለት ነው። ያወቀ ያው ይናገራል። ይህ ጨዋታ ማካሄድ የተፈለገበት ዋነኛው ምክንያት ደግሞ እርስ በርስ ተወያይተው ከዛ በኋላ ያው እንዲመልሱ ዋናው እርስ በርሳቸው ያለው ውይይት እንዲጨምሩ። ለዚህም ነው የአንድነት ጉዞ ተብሎ
በቤተክርስቲያናችን ሲለቀቅ ወይ ደግሞ ትኬቱ ሲበተን ነበር። ይታወቃል በደንብ የማን መዝሙር የማን ነበር አባባሉ አብሮ ግጥም። ያው ፕሮግራማችን ጨርሰን 9 ሰዓት ተኩል እስከ 10 ሰዓት ወደ ባሳችን እየገባን ነበረ።